ሰላም እንኳን ወደ ሪል ፎሬክስ በሰላም መጣችሁ። ይህ የኢንተርሚዲየት ሌቭል የመጨረሻ ቪዲዮ ነው እና በዚህ ቪዲዮ ደግሞ ስለ ኮሪሌሽን ኦፍ አሴት በሚል እንማማራለን። እንደተለመደው ምንም ነገር የሚሳውት ላለማድረግ በፉል አቴንሽን ተከታተሉን። ኖት ብትይዙ ደግሞ ተመራጭ ይሆናል ማለት ነው። ወደ ትምህርታችን ስንገባ ኮሪሌሽን ኦፍ አሴት ምንድን ነው ከሚለውን ጀምር። ኮሪሌሽን ኦፍ አሴት ኢንዲኬት የሚያደርግልን አሴቶች ከሌላ አሴት ጋር ምን አይነት ሪሌሽንሺፕ አላቸው፣ አንደኛው እንዴት አንደኛውን አፌክት እንደሚያደርግ ሪፕሬዘንት የሚያደርግልን። ይሄ ኮሪሌሽን ደግሞ በሁለት አይነት መንገድ እናየዋለን። አንደኛውና የመጀመሪያው ዳይሬክትሊ ወይ ደግሞ ፖዚቲቭሊ ሪሌትድ የሆኑ አሴቶች ናቸው። ሁለተኛው ደግሞ ኢንቨርስሊ ወይ በኔጌቲቭ ወይ ሪሌትድ የሆኑ አሴቶች ናቸው። which means ዳይሬክትሊ የሚለው ላይ አንደኛው አሴት ሲጨምር ሌላኛው አሴት የመጨመር ፕሮባቢሊቲ ሲኖረው ወይ ሲጨምር እነዚህ ዳይሬክትሊ ሪሌትድ የሆኑ አሴቶች እንላቸዋለን ማለት ነው። በተቃራኒው ደግሞ ኢንቨርስሊ አንደኛው አሴት ሲጨምር የአንደኛውን አሴት ዋጋ እንዲቀንስ የሚያደርግ ሲሆን ኢንቨርስሊ ኮሪሌትድ የሆኑ አሴቶች እንላቸዋለን ማለት ነው። ዲፕ እነዚህ አሴቶችን እያየን እንማር። ከዳይሬክትሊ ሪሌትድ ኦር ኮሪሌትድ የሆኑ አሴቶች ስንጀምር የመጀመሪያው ከረንሲ ቱ ከረንሲ ሪሌትድ የሆኑ አሴቶች አሉ። የመጀመሪያውና ፖፑላር የሆነው ዩሮ እና ጂቢፒ ናቸው። ዩሮ እና ጂቢፒ አንደኛውን ሰፖርት የሚያደርጉ ከረንሲዎች ናቸው። which means አንደኛው ሲጨምር አንደኛውም የመጨመር ፕሮባቢሊቲ ያለው ማለት ነው። ሌላኛው ሁለተኛው ካድ እና ኤዩዲ ናቸው። ካድ እና ኤዩዲ ማለት የካናዳ ዶላር እና የአውስትራሊያ ዶላር ነው። ይሄ አንደኛው ሲጨምር አንደኛውን የመጨመር እንትን አለው ማለት ነው። ሶስተኛውና ሌላኛው ደግሞ ዩኤስዲ እና ካድ ናቸው። ዩኤስዲ እና ካድ አንደኛው ሲጨምር አንደኛው የመጨመር ሃይ ፕሮባቢሊቲ ያላቸው which means እርስ በርስ ይደጋገፋሉ ማለት ነው። ግን እነዚህ ያን ያህል እንደነ ጂቢፒ ዩሮ እና ካድ ኤዩዲ የጠበቀ አይደለም which means ስላይትሊ ነው ሪሌሽንሺፓቸው ማለት ነው። አራተኛውና ቀጣዩ ደግሞ ጄፒዋይ እና ሲኤችኤፍ ናቸው። ሲኤችኤፍ እና ጄፒዋይ ማለት የጃፓን የን እና የስዊዝ ፍራንክ ማለት ነው፣ የስዊዘርላንድ ፍራንክ። እነዚህም ፖዚቲቭ የሆነ ሪሌሽንሺፕ አላቸው። የመጨረሻው ደግሞ ኤንዚዲ እና ኤዩዲ ናቸው። ኤንዚዲ እና ኤዩዲ ማለት የኒውዚላንድ ዶላር እና የአውስትራሊያ ዶላር እርስ በርስ የሚደጋገፉና አንዳቸው ሲጨምሩ አንዳቸው የመጨመር ሪሌትድ የሆኑ አሴቶች ናቸው ማለት ነው። ይሄ ምንድነው? ከረንሲ ቱ ከረንሲ ነው። ሌላኛው ደግሞ ከረንሲ ቱ ኮሞዲቲ which means ሸቀጥ ማለት ነው። እነዚህ ዩኤስኤ ኦይል በአጠቃላይ ጎልድ፣ ሲልቨር የመሳሰሉ እንዲህ በተፈጥሮ የምናገኛቸው እቃዎች ማለት ነው። የመጀመሪያው እና ፖፑላሩ የካናዳ ዶላር እና የኦይል ነው። ኦይል እና ካድ በጣም የሆነ ሪሌሽንሺፓቸው የጠበቀ ነው። ምክንያቱም ካናዳ ኦይልን ኤክስፖርት ከሚያደርጉ ቁጥር 1 ሀገራት የምትመደብ ስለሆነች የኦይል ዋጋ ካናዳ ዶላር ላይ ስትሬንግዝ ዲሳይድ ማድረግ ይችላል። which means የኦይል ዋጋ የሚወርድ ከሆነ የካናዳ ዶላር ላይ ዊክነስን እናያለን ማለት ነው። በዛው ልክ ደግሞ ስትሮንግ በሆነ ታይም የካናዳም ዶላር በዛው ልክ ስትሮንግ እየሆነ ይሄዳል ማለት ነው። ዳይሬክትሊ ፖዚቲቭ የሆነ ሪሌሽንሺፕ አላቸው ካድ እና ኦይል። ሌላኛው እና ቀጣዩ ደግሞ ኤንዚዲ እና ዴሪ ፕሮዳክት ነው። ዴሪ ፕሮዳክት ማለት ይሄ የወተት ተዋጽኦ ማለት ነው። ቺዝ፣ ዮገርት፣ ወተት ራሱ ዴሪ ፕሮዳክት ይባላሉ። እና እነዚህ ዴሪ ፕሮዳክት ከኤንዚዲ ጋር ዳይሬክትሊ የሆነ ወይ ፖዚቲቭ የሆነ ሪሌሽንሺፕ አላቸው። ምክንያቱም እዚህ ጋር ደግሞ ኒውዚላንድ እንዲህ ዴሪ ፕሮዳክትን ኤክስፖርት ከሚያደርጉ ቁጥር 1 ሀገራት ውስጥ ስለምትመደብ የኤንዚዲ የኒውዚላንድ ዶላር እና ዴሪ ፕሮዳክት ሪሌሽንሺፓቸው ፖዚቲቭ እና የጠበቀ ነው ማለት ነው።
ሶ የኤንዚዲ ዶላር በጨመረ ቁጥር የዴይሊ ፕሮዳክት በዛው ልክ ይጨምራሉ። የፕሮዳክቱ በቀነሰ ቁጥር ደግሞ ኤንዚዲ ዶላር ዊክነስ እናያለን ማለት ነው። ሌላኛውና ሶስተኛው ሪሌሽንሽፕ ደግሞ ኢንዴክስ ቱ ኢንዴክስ ነው። ዊች ሚንስ የሀገራት ኢንዴክስ ከሀገራት ኢንዴክስ ጋር እርስ በርስ ያላቸው ሪሌሽንሽፕ ማለት ነው። ዊች ሚንስ እዛው ሀገር ውስጥ ያለው ኢንዴክስ ቱ ኢንዴክስ ሊሆን ይችላል። ሰምታይምስ ደግሞ አንድ ሀገር ከሌላ ሀገር። ይሄ በጣም ሬር ነው። ሪሌሽንሽፕ ያን ያህልም የሚኖር አይነት አይደለም። ምክንያቱም የሀገሪቱን ኢኮኖሚ እንትን ስለሚል ማለት ነው። አሁን ፎከስ የምናደርገው ኢንዴክስ ቱ ኢንዴክስ ሆኖ የአንድ ሀገራት ላይ ዊች ሚንስ አሜሪካ ቤዝ ያደረገ እንመልከት። የመጀመሪያው ቤዝ 30 ናስ 100 እና ኤስኤንድፒ 500 ናቸው። እነዚህ ፖፑላር የሆኑና እርስ በርስ ተደጋግፈው የሚሄዱ ኢንዴክሶች ናቸው። በብዛት ደግሞ ናስ 100 እና ኤስኤንድፒ 500 በጣም አይደንቲካል የሆነ እንቅስቃሴ አላቸው። አንደኛውን ሰፖርት የማድረግ በጣም ሃይ ፕሮባቢሊቲ ያለ ማለት ነው። ዩኤስ 30 ሰምታይምስ ኢንቨርስ የሚሆንበት ታይም አለ። ዊች ሚንስ ሬር ነው፣ ግን አንዳንዴ እነዛ ናስ እና ኤስኤንድፒ እየጨመሩ ዩኤስ 30 የሚቀንስበት አንዳንድ ሬር ሞመንቶች አሉ እና እነዚህ ሪሌሽንሺፓቸው ዳይሬክትሊ በፖዚቲቭ ዌይ ቢሆንም ሰምታይምስ ዩኤስ 30 እንደዚህ ክራክ ያደርጋል ማለት ነው። ኦኬ ሌላኛው እና የመጨረሻው ደግሞ ሪሌሽንሺፕ የምናየው ኢንዴክስ እና ከረንሲ ነው። ኢንዴክስ እና ከረንሲ የመጀመሪያው እነዚህ ኤስኤንድፒ ስላሽ ቴስክ ኮምፖዚት ኢንዴክስ፣ ይሄ ካናዳ ውስጥ ያለ በተለይ ቶሮንቶ ላይ ቤዝ ያደረገ ኢንዴክስ ነው እና ይሄ ኢንዴክስ ከካናዳ ዶላር ጋር ፖዚቲቭ የሆነ ሪሌሽንሺፕ አለው። ዊች ሚንስ አንደኛውን አፌክት ያደርጋል ማለት ነው። አሁን የካናዳ ዶላር በጨመረ ቁጥር የዚህ ኮምፖዚት ኢንዴክስ ዋጋ ላይ እንቅስቃሴና ሙቭመንት ይኖራል ወደ ላይ ወይ የመጨመር ፕሮባቢሊቲ ስትሬንግዝ የማግኘት ፕሮባቢሊቲው በዛው ልክ ይጨምራል። የካናዳ ዶላር በቀነሰ ቁጥር ደግሞ ዊክነስ ውስጥ ይገባል ማለት ነው። ሌላኛው ደግሞ እነዚህ ትሬጀሪ ቦንዶች ናቸው። ትሬጀሪ ቦንድ ማለት ከዚህ በፊት ቦንድ ላይ ቢግነር ሌቭል ላይ እንዳየ ነው። ቦንድ ማለት ያው መንግስት ከህዝቡ የሚበደርበት ወይ ነው። እነዚህ ሪሌሽንሽፓቸው ከሀገሪቱ ካለችበት ከሀገሪቱ ገንዘብ ጋር ዳይሬክትሊ የሆነ ሙቭመንት ወይንም ሪሌሽንሽፕ አላቸው። ሞር ላይክሊ ደግሞ አሁን እኛ የምናየው የትሬጀሪ ቦንድን የአሜሪካ ከዶላር ጋር ማለት ነው። የአሜሪካ ውስጥ ያሉ ትሬጀሪ ቦንዶች እነዚህ የ2 year 5 year 10 year 20 year and 30 year ፔሪዶች ከዩኤስ ዶላር ጋር ዳይሬክት የሆነ ሪሌሽንሽፕ አላቸው፣ ፖዚቲቭ የሆነ ማለት ነው። ይሄ 2 year 5 year የሚለው ግራ ከገባችሁ ቦንዱ የሚቆይበት እድሜ ነው። which means አሁን ለምሳሌ የ2 year ቦንድ ማለት የ2 year ቦንድ ላይ ኢንቨስት ብታደርጉ ከ2 ዓመት በኋላ ለመንግስት የሰጣችሁት ያበደራችሁት ገንዘብ ተመልሶ ኢንተረስት ጋር ተጨምሮ በ2 ዓመት ውስጥ የሚከፈል ማለት ነው። 5 ዓመት ደግሞ በየ5 ዓመቱ የሚከፈል፣ በ10 ዓመት ሲሆን ደግሞ በ10 ዓመት የሚከፈል ነው ኢንዲኬት የሚያደርግልን ይሄ ማለት ነው። ይሄ ትሬጀሪ ቦንድ እና ዩኤስዲ አሜሪካ ላይ ስለሆነ አሁን እያወራን ያለ ነው ዳይሬክት እና ፖዚቲቭ የሆነ ሪሌሽንሽፕ አላቸው ማለት ነው። ሌላኛው ደግሞ ኢንቨርስሊ ወይንም በኔጌቲቭ ዌይ ሪሌትድ የሆኑ አሴቶች አሉ። የመጀመሪያው ከረንሲ ቱ ከረንሲ ነው። ይሄ ዩኤስ ዶላር ከብዙ ከረንሲዎች ጋር ኢንቨርስሊ ኮሪሌትድ ነው። የመጀመሪያው ዩሮ ነው፣ ሁለተኛው ጂቢፒ፣ ሶስተኛው ሲኤችኤፍ which means የስዊስ ፍራንክ፣ አራተኛው ደግሞ ጄፒዋይ ነው which means የጃፓኒስ የን ማለት ነው። ሌላኛው ደግሞ የምናየው የኤዩዲ እና የጄፒዋይ ነው። ኤዩዲ እና ጄፒዋይ ማለት የአውስትራሊያ ዶላር እና የጃፓን የን ነው። ይህ የአውስትራሊያ ዶላር እና የጃፓን የን ኢንቨርትሊ ሪሌትድ ከሆኑ ከረንሲዎች ውስጥ የሚመደቡት አንደኞቹ ናቸው እና ስላይትሊ ነው ኢንቨርት አፌክት የሚኖራቸው ቱ ኢች አዘር ማለት ነው። የአንደኛው ዋጋ በጨመረ ቁጥር ሌላኛው ማርኬት ላይ ስላይት የሆነ አፌክት ይኖራል ማለት ነው። which means ወደታች እንዲወርድ ኦር ዊክነስ ውስጥ እንዲገባ አፌክት ይኖረዋል ማለት ነው።
ሌላኛው ኮምፓሬሽን ኦፍ ከረንሲ ደግሞ ኮሪሌትድ ከረንሲ ቱ ኮሞዲቲ የሚለው ነው። ዊች ሚንስ የሀገራትን ገንዘብ ከሸቀጣ ሸቀጦች ጋር ኦር ከተፈጥሯዊ በተፈጥሮ የምናገኛቸው ነው አይደለ? እነ ጎልድ፣ ሲልቨር፣ ዴሪ ፕሮዳክት ምናምን የእነሱ ኮምፓሬሽን ነው እና የመጀመሪያውና ታዋቂ የሆነው የዩኤስዲ እና የጎልድ ኮሪሌሽን ነው እና ይህ ፖፑላር የሆነው እና በዓለም ላይ አንደኛ ተብሎ የሚያዘው ኮሪሌሽን አንደኛው ላይ ኢፌክት አለው። በምን ወይ? በተቃራኒ ወይ ማለት ነው። በጨመረ ቁጥር አንደኛው ይቀንሳል፣ አንደኛው በቀነሰ ቁጥር ደግሞ አንደኛው ይጨምራል ማለት ነው። ይሄ የሆነበት አንደኛው ሪዝን ጎልድ እንደ ሪያቢሊቲ ስለሚያዝ ነው፣ እንደ ኢንቨስትመንት ዶላር ደግሞ ጀስት ፔፐር መኒ ስለሆነ በየአመቱ ኢንተረስት ሬቱ ከት እና እንዲህ እየጨመረ ስለሚመጣ ሞር አትራክሽን የሚኖረው ጎልድ ላይ ነው። ዊች ሚንስ የዶላርን ኮሪሌሽን ከጎልድ ጋር ያለውን በዶላር ላይ ዊክነስ እንዲፈጠር ያደርጋል። ሳምታይምስ ደግሞ ዶላር ላይ የሚፈጠሩ ኢንተረስት ሬት ሬዞች፣ ከቶች፣ አንዳንድ ሀገራት ኢኮኖሚ ሙቭመንት ወይም እድገት ወይ መዋዠቅ ኢፌክት ይኖረዋል ማለት ነው። አሁን ፎከስ የምናደርገው ዶላር ላይ ስለሆነ አሜሪካ ላይ የሚኖር እንደዚህ ኢንተረስት ሬት ከት የሚደረግበት ወይ ሀገሪቱ ላይ የሚኖር የኢኮኖሚ ግሮስ ዩኤስዲ ስትሮንግ ሲያደርገው ጎልድን ዊክ እንዲሆን ያደርገዋል ማለት ነው። ሌላኛው ደግሞ እንዲህ ሲሪየስ እንትኑ ሎጂካል ወይም ሎጂካል ፖይንት ኦፍ ቪው ምንድን ነው? የምታውቁ ከሆነ ጎልድ ኦር ኤክስኤዩ ዩኤስዲ ኮሪሌት የሆነው ወይ እንደ መጀመሪያ ቢግነር ላይ እንዳወራ ነው ኮሪሌሽን ኦፍ ፔሮች አሉ አይደለ? ሜጀር እና ማይነር የምንላቸው ጎልድ እዚህ ጋር ሜጀር ከረንሲ ነው፣ ደን ዩኤስዲ ደግሞ ማይነር ከረንሲ ነው። ሶ አንደኛው በጨመረ ቁጥር አንደኛውን እንደሚቀንስ ቢግነር ላይ እንዳወራ ነው። አንደኛው ጀነራል ፖይንት ኦፍ ቪው እሱ ነው። ሁለተኛው ደግሞ ቅድም ያነሳውላችሁ ሪያቢሊቲ ስለሆነ ጎልድ እንደ ኢንቨስትመንት ስለሚያዝ፣ ዶላር ደግሞ ጀስት ፔፐር መኒ ስለሆነ ማለት ነው። ኦኬ ሌላኛው ሪሌሽን የዶላር እና የኦይል ነው። ይህም ስላይትሊ አንዳቸው ላይ አፌክት ይደረጋሉ በተቃራኒ መንገድ ማለት ነው። ሌላኛው ነጥብ ደግሞ ጄፒዋይ እና ኦይል፣ የጃፓን የን እና ኦይል፣ ይሄም ኮሪሌሽናቸው ኢንቨርትድ ነው። ይህ የሆነበት ዋናኛው ሪዝን ግን ቀደም ከካናዳ ዶላር ጋር ስናወዳድረው ኦይልን ኤክስፖርት ከምታደርግ ሀገራት ዋና ቀዳሚ ስለሆነች ካድ የኦይል ዋጋ ላይ የካናዳ ዶላር ኢፌክት አለው። ዊች ሚንስ በዳይሬክት ዊ ኦር በፖዘቲቭ ዌይ ማለት ነው። በጨመረ ቁጥር የካናዳ ዶላር ስትሮንግ ይሆናል፣ በቀነሰ ቁጥር ደግሞ ዊክ ይሆናል ማለት ነው። እዚህ ጋር ደግሞ በተቃራኒ ጄፒዋይ ኦር ጃፓን ኢምፖርት ከሚያደርጉ ሀገራት ተርታ ቀዳሚዋ ነች። ሶ የካናዳን ተቃራኒ ይሆናል ማለት ዊች ሚንስ የጃፓን የን በጨመረ ቁጥር ኦይል ላይ አፌክት ይኖረዋል። ዊች ሚንስ የኦይል ዋጋ ዊክነስ ውስጥ ይገባል። የኦይል ዋጋ ስትሮንግ በሆነ ታይም ደግሞ የጃፓን የን ዊክነስ ውስጥ ይገባል ማለት ነው። ኮሪሌሽናቸው ያ ነው። ሌላኛው ደግሞ ሶስተኛው የመጨረሻው ኮሪሌሽን ኢንዴክስ እና ከረንሲ እና ቦንድ ነው። ይሄ ኮሪሌሽን የመጀመሪያው ዩኤስ 30 ናስ 100 እና ኤስኤንዲፒ 500 ከዶላር ጋር ያላቸው ኮሪሌሽን ነው። ይህ ስላይትሊ ኢንቨርት የሆነ ኮሪሌሽን ነው። ይሄም ኦልሶ ማለት ነው ዊች ሚን ዶላር ስትሮንግ በሆነ ታይም እነዚህ አሴቶች ሰምታይም ዳምፕ ያደርጋሉ ኦር ስትሪንግዛቸው ይወርዳል። ስትሮንግ በሆኑ ታይም ደግሞ የዩኤስ ዶላር ዊክነስ ውስጥ ይገባል ማለት ነው። ይሄ ስላይትሊ ነው። አንዳንዴ ሁለቱም እኩል ግሮ የሚያደርጉበት ታይም አለ፣ አንዳንዴ ደግሞ ሁለቱም እኩል የሚያደርጉበት ታይም አለ ማለት ነው። እና ኮሪሌሽናቸው ስላይትሊ ነው። ሞስት ኦፍ ዘ ታይም ግን ኢንቨርትሊ ነው የሚንቀሳቀሱት ማለት ነው። ሁለተኛው ነጥብ ደግሞ ትሬጀሪ ቦንዶች እነዚህ የ2 ይር፣ 5 ይር፣ 10 ይር፣ 20 እና 30 ይር ከዩኤስ 30 ናስ 100 እና ኤስኤንዲፒ 500 ጋር ያላቸው ኮሪሌሽን ነው። ይሄ ስትሮንግሊ ኢንቨርትድ ናቸው። ዊች ሚንስ አንዳቸው ሲጨምር አንዳቸውን በደንብ አፌክት ያደርጋሉ።
አንዳቸው ሲቀንሱ ደግሞ ሌላኛውን አፌክት ያደርጋሉ ማለት ነው። ይሄ ሊሆነበት ምክንያት ምንድን ነው? ይሄ አንደኛው ሪዝን እነዚህ ዩኤስ ስቶኮች ላይ ወይ ኢንዴክሶች ላይ ኢንቨስት ሲደረግ ትሬጀሪ ቦንድን ኢንተረስት እንደሌለ ኢንዲኬት ያደርግልናል። ዊች ሚንስ ሰው ከትሬጀሪ ቦንድ ይልቅ እነዚህ ቦንዶች ኢንዴክሶች ላይ ኢንቨስት ማድረግ ስለፈለገ ፍላጎቱ ወደዚህ ያደላል። ሶ የዚህን ዋጋ አፌክት ያደርግብናል ማለት ነው። በተቃራኒው ትሬጀሪ ቦንድ ላይ ደግሞ ኢንተረስት ሲኖር ፍላጎት ሲኖር የነዚህ ዋጋ እየወረደ ይመጣል። አንደኛው ሪዝን እሱ ነው። ሶ በዛ ምክንያት ኢንቨርትሊ ኮሪሌትድ ሆኑ እንላለን ማለት ነው። ስትሮንግ ሌላም ምክንያቶች አሉ፣ ግን አንደኛው ዋናኛው ፖይንት የአሁኑ የነሱት ፖይንት ነው። ሌላኛው የምናየው ደግሞ ፖፑላር ኮሪሌሽን ዛት ትሬደርስ ዩዝስ ዊች ሚንስ ትሬደሮች በብዛት የምንጠቀመው ኮሪሌሽን አለ እና እሱም በቻርትም እዚህም ላይ እናንሳላችሁ እና ወደ ቻርት እንሄዳለን ማለት ነው። የመጀመሪያው የዩሮ ዶላር፣ ጂቢፒ ዶላር እና ዲኤክስዋይ ዊች ሚንስ የዩኤስ ዶላር ኢንዴክስ አለው። ኢንዴክስ ራሱ ቻርት ላይ እንመለከተዋለን። አንደኛው ይሄ ነው። ሁለተኛው ቅድም ያነሳሁላችሁ የኤክስኤ ዩኤስዲ እና የዲኤክስዋይ ነው። ሶስተኛው ደግሞ ቅድም ያነሳሁላችሁ ይሄ ዩኤስ30 ናስ 100 እና ኤስኤንፒ እሱንም ቻርት ላይ እንመለከታለን። አራተኛው ደግሞ ዩኤስዲ ጄፒዋይ፣ ዩሮ ጄፒዋይ፣ ጂቢፒ ጄፒዋይ እና ጄኤክስዋይ የጃፓን የን ኢንዴክስ እሱንም እንመለከታለን ማለት ነው። የመጨረሻው ደግሞ የትሬጀሪ ቦንድ እና የዲኤክስዋይ ኮሪሌሽን ነው። እሱንም በቻርት እንመለከታለን ማለት ነው። ኦኬ አሁን ይሄ የዩሮ ዶላር ቻርት ላይ ነው ያለነው እና የመጀመሪያውን ፖይንት እንያዝ። ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ እና ዲኤክስዋይ ያለው ማለት ነው። ሶ ይሄንን ለማድረግ አንድ ወይ አለ ላሳያችሁ። እዚህ ጋር የፕላስ ምልክቷን ነካና አድ ካደረግን በኋላ አሁን የምንፈልገው እኛ ጂቢፒ እና ዲኤክስዋይ ነው። መጀመሪያ ጂቢፒ እንጻፍ። ጂቢፒ ዩኤስዲ ሰርች እናደርጋለን። ከዛ በኋላ የምንፈልገውን ብሮከር መርጠን አሁን ለምሳሌ እኔ capital.com እንመርጥና ከዛ በኋላ ኒው ፓነል እንለዋለን። ከዛ በኋላ እንደዚህ ያመጣልናል። ከዛ ሴቲንግ ላይ ገብተን እንቀይረዋለን ማለት ነው። ሴቲንግ ላይ ገብተን ይሄንን ላይን ወደ ካንድል እንቀይረውና ከዛ ከለሩን እኔ የምፈልገው ላድርግላችሁ። እንደዚህ ኦኬ ያው ወደዚህ እንቀይረዋለን ማለት ነው። አሁን የጂቢፒ ካንድል ነው። ይሄን ለማጥፋት ከፈለግን የምንፈልገው ቻርት ላይ ሆነን ደብል ክሊክ ማለት ደብል ክሊክ ስናደርግ ይጠፋል። which means አሁን እዚህ የዩሮ ብቻ ነው የምናየው። ዘን ደብል ክሊክ ስናደርግ የጂቢፒ ይመጣል ማለት ነው። ሶ ይሄ ጂቢፒ ነው። ደን ደግሞ ዲኤክስዋይን አድ እናድርግ። ዲኤክስዋይ ኦኬ ሶ capital.com እንምረጥ። ኦኬ ሶ እንደተለመደው ቀይሯለን። ላይን የነበረው ካንድል እናደርግና ከዛ በኋላ ካንድል ከለሩን እንቀይራለን። እንደዚህ እንቀይራለን ማለት ነው። ሶ አሁን ይሄ ሪፕሬዘንት የሚያደርግልን ምንድን ነው? ኮሪሌሽናቸውን እንዴት እንደሚንቀሳቀሱ በደንብ እንመለከታለን ማለት ነው። ሶ ከረንት ማርኬት ላይ እንሆንና እንዴት ሙቭመንታቸው እንዴት አንድ አይነትና ኢንቨርትም እንደሆነ በዛው እንመልከት። ሶ አሁን ያለሁት የ4 ሃወር የዩሮ ጂቢፒ እና የዲኤክስዋይ ቻርት ላይ ነው። ሶ የምታዩት ከሆነ ቅድም እንዳነሳውላችሁ ትንሽ ይሄንን ጨመር እናድርግላችሁ። ቅድም እንዳነሳውላችሁ ዩሮ እና ጂቢፒ ማለትም የመጀመሪያው ፓነል እና ሁለተኛው ፓነል ተመሳሳይ አይነት ሙቭመንት አላቸው ብያለሁ። ሶ እንደምታዩት ነው አይታችኋል።
ማርኬቱ እንደምታዩት ነው። ሙቭመንታቸው ተመሳሳይ ነው። ዩሮ እና ጂቢፒ ማለት ነው። እንደምናየው ተመሳሳይ ነው። እንደምታዩት ሁለቱ ተመሳሳይ ናቸው። ሙቭመንታቸው ሃየር ሃይ ሃየር ሎ፣ እዚህ ጋርም ሃየር ሃይ እና ሃየር ሎ ነው እየሰራ የሚመጣው። ዲኤክስዋይ ጋር ስንሄድ ግን የእነዚህም ተቃራኒ ነው የሚንቀሳቀሰው። ካያችሁት ታችኋል። እነዚህ ሃየር ሃይ እየሰሩ ነው። ዲኤክስዋይ ግን ሃየር ሎ እየሰራ ነው። ታችሁታላ። ለዛ ነው የዶላር ከእነዚህ ከዩሮ እና ጂቢፒ ጋር ኢንቨርትሊ ኮሪሌትድ ነው ያልነው ማለት ነው። ይሄ ዲኤክስዋይ ማለት ኢንዴክሱ ነው፣ የዶላር ኢንዴክስ ነው። which means ዶላር ማለት ነው። እንደ ዶላርም መቁጠር እንችላለን። እና አንደኛው ሪሌሽናቸው ይሄ ነው። ይህንን ተጠቅመን ደግሞ እንዴት ትሬድ እንደምናደርግ አድቫንስድ ሌቭል ላይ በደንብ እናወራለን። አንዳንድ በመሀል የሚኖረውን ክራክ እንዴት ለሪቨርሳል እንዴት እንደምንጠቀመው በአድቫንስድ ሌቭል በደንብ እንማማራለን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ያነሳ ነው የጎልድን እና የዲኤክስዋይ ነው። ኤክስኤዩ ዩኤስዲ ኦንዳን እንምረጥና ስለዚህ ይሄንን እናጥፈው። አሁን ይኸው የጎልድ እና የዲኤክስዋይን እንመልከት። ከስር ያለው ዲኤክስዋይ ነው፣ ከላይ ያለው የጎልድ ነው። እንደምታዩት አይታችኋል። ምን ብያችሁ ነበረ ቅድም? ኢንቨርትሊ ኮሪሌትድ ናቸው። which means አንዳቸው ሲጨምሩ አንዳቸው ይቀንሳሉ። እንደምታዩት ነው ማርኬት እዚህ ጋር ጎልድ ሃየር ሃይ እና ሃየር ሎ ሲሰራ ዲኤክስዋይ ደግሞ ሎወር ሎ እና ሎወር ሃይ እየሰራ ነበር ነው። አንደኛው ኢንዲኬት የሚያደርግልን ኮሪሌሽናቸውን ይሄ ነው ማለት ነው። ኦኬ ወደ ኢንዴክሶቹ ስንሄድ ደግሞ ማን ማን አለ? መጀመሪያ ያየነው ማን ነው? ዩኤስ 30 ካፒታል ዶት ኮም እንምረጥ። ሌላኛው ደግሞ እዚህ በጂቢፒ ፋንታ ናስ 100 ኦር ዩኤስ 100 እና ደግሞ እዚህ የመጨረሻ ዩኤስ ኦር ኤስኤንዲፒ 500 ዩኤስ 500 ማለት ኦር ኤስኤንዲፒ የምንለው ማለት ነው። ኦኬ ይኸው እንደምትገኙ ምን ብያችሁ ነበር? እነዚህ ዳይሬክትሊ ኦር በፖዚቲቭ ወይ ኮሪሌትድ የሆኑ አሴቶች ናቸው። እንደምታዩት ሶስቱንም አይታችኋል። ሶስቱም ዳውን ትሬንድ ላይ ናቸው። ሶስቱም ወደ ታች ነው እየሄዱ ያሉት። አንዳቸው በቀነሰ ቁጥር አንዳቸው ላይ አፌክት የሚኖረው በፖዚቲቭ ወይ ነው። ሲጨምሩ እኩል ይጨምራሉ፣ ሲቀንሱ እኩል ይቀንሳሉ ማለት ነው። የእነዚህ የኢንዴክሶች ኮሪሌሽን አንደኛው ይሄ ነው ማለት ነው። ሌላ ደግሞ ወደ ምንድን ነው የምንሄደው? ምን ነበር ያነሳ ነው እዚህ ጋር የጄፒዋይ ኮሪሌሽኖችም ማለት ነው የምናነሳው። መጀመሪያ ማንን እንጻፍ? ዩኤስዲ ጄፒዋይ እዚህ ጋር ደግሞ ጂቢፒ ጄፒዋይ እዚህ ጋር ደግሞ ኢዩአር ጄፒዋይ ዩሮ ጄፒዋይ ማለት ነው። ኦኬ የመጀመሪያው እንደምታዩት ነው። ይሄ ከጄፒዋይ ጋር ኮሪሌትድ የሆኑ ከረንሲዎች ስለሆኑ ሶስቱም ማለት ነው። ኦር ደግሞ እዚህ ጋር ጄፒዋይ ጄኤክስዋይን ኦር ጄኤክስዋይ ቅድም ያነሳሁላችሁ የጃፓን የን ከረንሲ ኢንዴክስ ማለት ክሬት እናድርግና ያው ነው ታች ያለው አራተኛ ማለት ነው። እንደተለመደው ወደ ካንድል ቀይረን ከለሮቹንም እንቀይር ማለት ነው።
ኦኬ ሶ እንደምታዩት ነው አክቹሊ የእንትን ቻርት ያን ያህል እንትኑ ሙቭመንቱን ብቻ እናያለን። እንደምታዩት ከሆነ አሁን የጃፓን የን ኢንዴክስ ነው የጃፓን የን ኢንዴክስ ነው ማለት ነው። ሶ ኮሪሌሽናቸው ምን እንደሚመስል እንመልከት። እዚህ ጋር እንደምታዩት ከሆነ ሶስቱም ወይ አራቱም ኮሪሌትድ የሆኑት በተቃራኒ ወይ ነው which means ከጄፒዋይ ጋር ማለት ነው። ምክንያቱም ጄፒዋይ ማይነር ከረንሲ ስለሆነ ሶ እነዚህ በጨመሩ ቁጥር ይሄ የመቀነስ ፕሮባቢሊቲው ከፍተኛ ነው ማለት ነው። እናባትም ታላልቀንስ ሶ አሁን ይሄ እዚህ ጋር የመጀመሪያው የዩኤስ ዶላር ጃፓኒስ የን አለ ዘን ጂቢፒ ጄፒዋይ ኦር የግሬት ብሪቴን ፓውንድ ጃፓኒስ የን አለ። እዚህ ጋር ደግሞ የዩሮ ጄፒዋይ፣ እዚህ ጋር ደግሞ የጄኤክስዋይ ወይንም የጃፓን የን ኢንዴክስ አለ ማለት ነው። ሶ ኮሪሌሽናቸውን ስናይ እዚህ ጋር አሁን ለምሳሌ እዚህ ጋር ይሄን ማርኬት ብታዩ እዚህ ጋር ዳውን ትሬንድ የነበረ ታይም ሶስቱም ጋር ዩሮ ጄፒዋይ ጂቢፒ ጄፒዋይም ዩኤስዲ ጄፒዋይም ዳውን ትሬንድ በሆኑ ታይም እዚህ ጋር የምታዩት አይታችሁታል። የጂኤክስ ዋይ ወይም የጃፓን ኢንዴክስ የጃፓን የን ኢንዴክስ በጣም እየጨመረ ነበር። እንዲህ በመሃል የሚፈጠሩትን ጋፖች ልንገራችሁ። ይህ በመሃል የሚፈጠረው ጋፕ ይህ የጃፓን የን ፉሊ ኮንትሮልድ ባይ በማርኬት አይደለም። which means ማርኬቱ ሳይሆን sometimes ገቨርንመንት ኮንትሮል አለው ማለት ነው። which is ኢትዮጵያ ስታደርገው የነበረው አሁን ከቅርብ ጊዜ በኋላ የተቀየረው ማለት ነው። ትዝ ካላችሁ ዶላር 50 ብር ምናምን የነበረ ታይም በባንክ ምንዛሪ የዛ ሰዓት የምንዛሪ ኦር የኢትዮጵያ ገንዘብ ኮንትሮል የሚደረግ የነበረው በመንግስት ነበር። ሶ ለዛ ነበረ ማርኬቱ ስቴብል ሆኖ የነበረውና አንድ ዋጋ ላይ ፊክስድ የነበረው ፎር ሰቨራል ታይም ሎንግስት ታይም ማለት ነው። ዘን ከተቀየረ በኋላ ነው አሁን ዶላር ከ50 ብር ተነስቶ 100 ምናምን ብር የገባው። ሶ ልክ እንደዛ ነው አሁን ጃፓን የን የምታራምደው አሰራር ሰሚ ኮንትሮልድ ቢሆንም እንደዚህ ስላችሁ ደግሞ ማርኬቱ በራሱ ዲሳይድ ያደርጋል በራሱ ዲሳይድ አያደርግም እያልኳቸው አለ። ሶ ሰሚ ኮንትሮል ሀፉን መንግስት ኮንትሮል ያደርገዋል፣ ግማሹን ደግሞ ማርኬቱ ነው ኮንትሮል የሚያደርገው ማለት ነው። ሶ እዚህ ጋር ዳውን ትሬንድ የነበረ ታይም ላይ የምታዩት ከሆነ እነዚህ ማርኬቶች ዳውን ትሬንድ የነበሩ ታይም ጄኤክስዋይ ወይ ጃፓን ኢንዴክስ ወደ ላይ እየጨመረ ነበር ማለት ነው። ሶ ይሄ ምን ኢንዲኬት ያደርግልናል? ማርኬቱ ኢንቨርትሊ ኮሪሌትድ እንደሆኑ ኢንዲኬት ያደርግልናል ማለት ነው። ሪሌሽንሺፓቸውም በዛ ማወቅ እንችላለን። ሌላኛው ደግሞ እነዚህ ትሬጀሪ ቦንዶች ናቸው። ሶ መጀመሪያ ከ5 ይር እንጀምርና ዘን ዲኤክስዋይ ጋር እንሄዳለን ማለት ነው። ሞስት ኦፍ ዘ ታይም የምንጠቀመው ብዙ ትሬደሮችም የሚጠቀሙት 5 ይር 20 ይር እና 30 ይር ነው። ሰምታይምስ 10 ይርም እንጠቀማለን። ግን 5 ይር ቀርቡን ያሳየናል። 20 ይር ደግሞ ሚዱን ያሳየናል። ደን ደግሞ 30 ይር ሎንገስት ፔሪዱን ያሳየናል ማለት ነው። ስለዚህ ከምንድን ነው የምንጀምረው? ከቦንድ ላይ እንገባና እዚህ ጋር ይሄ የ10 ይር ነው። እዚህ ጋር ከ5 ይር እንጀምር ማለት ነው። የመጀመሪያው የዩኤስ ቦንድ የ5 ይር ነው። ይሄ ደግሞ የ20 ይር አለ 20 ይር። እዚህ ጋር ደግሞ የ30 ይር አለ ማለት ነው። መጀመሪያ ከዶላር ጋር ያለውን ኮሪሌሽን እንመልከትና ወደ ኢንዴክሶች እንሄዳለን። ኦኬ እዚህ ጋር ጂኤክስዋይ ላይ ደግሞ ዲኤክስዋይን እንጨምር ማለት ነው። ዲኤክስዋይን እንጨምር። ኦኬ ዲኤክስዋይን እንጨምር። ሶ እንደምታዩት ኮሪሌሽናቸው ተመሳሳይ ነው ወይ ዳይሬክትሊ ነው
ኮሪሌት የሚሆኑት ብያችሁ ነበር። ሶ እንደምታዩት ማርኬቱ አይታችሁታል። ሁሉም ጋር ዳውን ትሬንድ ነው፣ ሁሉም ጋር ማለት ነው። ሶ ይሄ ኢንዲኬት የሚያደርግልን ምንድን ነው? ማርኬቱ ዳይሬክትሊ ኮሪሌትድ እንደሆኑ፣ አንዳቸው ሲጨምሩ አንዳቸው ይጨምራሉ፣ አንዳቸው ሲቀንሱ አንዳቸው ይቀንሳሉ ማለት ነው። በመሀል ግን የሚፈጠሩ አንዳንድ ክራኮች ይኖራሉ። ሚንስ አንደኛው እየጨመረ አንደኛው የሚቀንስበት ታይም ላይ ይሄ ሰም ሶርት ኦፍ ሪቨርሳልን ለማሳየት ነው እንደዚህ አይነት ሲቹዌሽኖች የሚፈጠሩት። እሱም በአድቫንስድ ሌቭል እንዴት ይህንን ክራክ ተጠቅመን ለሪቨርሳል ፖይንት አሪፍ ትሬዶችን እንዴት እንደምንገባ አድቫንስድ ላይ እናያለን። ፎር ናው ግን ኮሪሌሽናቸው እንዴት እንደሆነ ተመልከቱ ማለት ነው። አንደኛው ሲጨምር አንደኛው እንዴት እንደሚጨምር እንዴት አፌክት እንደሚደራረጉ ይቻላል ማለት ነው። ሶ ዲኤክስዋይን ወደ ናስ እንቀይረውና ኦር ዩኤስ 100 እንቀይረውና እንዴት ኢንቨርስሊ ኮሪሌትድ እንደሆኑ እንመልከት። ኦኬ ሶ እንደምታዩት ሪሰንትሊ የነበረው ፕራይስ አክሽን ላይ የናስ 100 ስትሮንግ የሆነ ቤሪሽ ሙቭመንት ላይ ነበር፣ ወርታች እየወረደ ነበር። እነዚህ የ30 ይር ቦንዶች ግን እንደምታዩት ስትሮንግ የሆኑ አፕ ትሬንድ ላይ ነበር፣ ሃየር ሃይ እና ሃየር ሎ እየሰሩ ነበር። ዘን እዚህ ጋርም እንደምታዩት ሃየር ሃይ እና ሃየር ሎ እየሰሩ ነበር ማለት ሶ ይሄ ምን ኢንዲኬት ያደርግልናል? ኢንቨርትሊ ኮሪሌትድ እንደሆኑ ኢንዲኬት ያደርግልናል ማለት ነው። ይሄ ክራክ ሰምታይምስ ፌል የሚያደርግበትም ሪዝን አለ። አንዳንድ እንዲህ ኢኮኖሚካል ኢቨንቶች ያንን ክራክ ወይንም ያንን ኮሪሌሽን እንዳይሰራ የሚያደርግበት አንዳንድ ሲቹዌሽኖችም አሉ። ሶ እነዚህ ሲቹዌሽኖች ደግሞ እንዴት ስፖት እንደምናደርግ በአድቫንስድ ሌቭል በደንብ እንማማራለን ማለት ነው። ሶ ለዛሬ የነበረው ኮሪሌሽን ኦፍ አሴት ይህንን ይመስላል። አይ ሆፕ ብዙ ነገር እንደተማራችሁበት። በቻልነው አቅም እንደተለመደው ቀላል ለማድረግ ሞክረናል። ሶ ብዙ ነገር እንደተማራችሁም ተስፋ እናደርጋለን። እናም የኢንተርሚዲየት ሌቭል ይሄንን ይመስል ነበረ። በሱም ብዙ ነገር እንደተማራችሁ ትልቅ እምነታችን ነው። ስለዚህ አድቫንስድ ሌቭል ላይ እስክንገናኝ ይህ የነበሩትን ቪዲዮዎች በደንብ ለመረዳት ሞክሩ። ጥያቄዎቻችሁን ደግሞ ግሩፕም ላይ ላይቭ ሴሽን ሲኖረን እዛም ላይ መጠየቅ ትችላላችሁ ማለት ነው። ሶ አድቫንስድ ሌቭል ላይ እስክንገናኝ መልካም ጊዜ ይኑላችሁ። ይመቻችሁ። ባሽ